መስማት ደግሞ በእግዚአብሔር ቃል ነው። እግዚአብሔር ቃል ስናገር እሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲህ ወዶአልና ይላል። ወገኖቼ ገና ኃጢአተኞች ሳለን ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ፍቅር ነው። ለዚህ ነው በቀራንዮ መስቀል ላይ ክርስቶስ ኢየሱስ የሞተው። በሦስተኛ ቀን ሞትን ድል አድርጎ ተነሳ። እሱ የሚያምን ሁሉ ዕረፍትና ሰላም አለው። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ አለ ጌታ ኢየሱስ ክርስቶስ። ለነፍሴ ዕረፍት አንድ ነው፣ እሱም ክርስቶስ ኢየሱስ ብቻ ነው። ጌታ ኢየሱስ ክርስቶስ እኔ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እሱ እገባለሁ አለ። ጌታ ኢየሱስ ክርስቶስ ከሰው ልጆች ፍቃድና ስሜትን እውቀትን ይፈልጋል። ለዚህ ወንድሜ በርን ክፈትለት። ኢየሱስ ክርስቶስ ወደ ቤት ሲገባ ሕይወትን ይዞ መጥቶልሃል። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጥተዋል። ኢየሱስ ክርስቶስ የመጣበት ዓላማ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው የታመኔና ሁሉ እንዲቀበለው ተገባ ነው። ለዚህ ወገኔ ጳውሎስ ከኃጢአተኞች ዋና ነበርኩ አለ። ነገር ግን ይህን ሰው ያላወቀው ክርስቶስ ኢየሱስ ነው። የራሱ እውቀትና የራሱ ገንዘብ የራሱ ሥራ አይደለም። በፊት አሳዳጅ የነበረው በደማስቆ መንገድ ላይ ጌታ ኢየሱስ ክርስቶስ ተገልጦለት ይህንን ሰው ለወጠ። ስለዚህ መዳን የሚገባ ክርስቶስ ኢየሱስን በማመን ብቻ ነው። ያመኑትም እነዚህ ምልክቶች ይከተላቸዋል። በስሜ አለ ጌታ ኢየሱስ ክርስቶስ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። በክርስቶስ ኢየሱስ ካላመን በፍርድ ስር ነው። ነገር ግን ክርስቶስ ኢየሱስ ወደ ዓለም የመጣው ከፍርድ ሊያድን ነው። ዮሐንስ ወንጌል ምዕራፍ 3:16 ላይ በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲህ ወዶአልና ይላል። እግዚአብሔር በዓለም ሊፈርድ ልጁን አልላከምና በአንዱ በእግዚአብሔር ልጅ ስላላመነ ግን አሁን ተፈርዶበታል ይላል። ወገኔ ከዚህ ፍርድ ነፃ የምትወጣ ክርስቶስ ኢየሱስን በማመን ነው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን እግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ሕይወት ተገልጧል። እኛም ያየነው የሰማነው ክርስቶስ ኢየሱስ ሕይወት የሆነውን እሱን ነው የምንመሰክረው። ክርስቶስ ኢየሱስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ያስክዳል። ለዚህ ወገኔ በዚህ ዘመን እንዴት መኖር እንደሚገባ የሚያስተምር ይሄ የተገለጠ ጸጋ ክርስቶስ ኢየሱስ ነው። እውነትና ጸጋን ተሞልቶ በመካከላችን ያደረ ኢየሱስ ክርስቶስ ነው። ስለዚህ ወደ እሱ ና። ኢየሱስ ክርስቶስ ይወዳል። የኃጢአት ስርየት የምታገኘው በክርስቶስ ኢየሱስ ብቻ ነው። የሞትልን ሞትን ድል አድርጎ የተነሳ በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ብቻ ነው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር አለ ወደ አብ የሚመጣ የለምና አለ። ስለዚህ የለም ካለ ሌላ ፍለጋ የተሰጠ አንድ ነው። አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው መካከለኛ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ያድናል፣ ይታደጋል። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ሕያው ነው። ኢየሱስ ክርስቶስ ጌታ ነው።